ሌላው የወንጌላውያን ታሪክ በዓለም አንደኛ ወንጌላውያን ሲነሱ ስራ የማይወድ አይብላ አሉ። ስራ የማይወድ አይብላ ብለው ብዙ አስተማሩ፣ ዓለምን ቀየሩ። እኛ ጋር ባይደርስም ማክስ ዌበር the Protestant ethics and the spirit of capitalism በሚለው መጽሐፉ ላይ ስለ ስራ የወንጌላውያንን እሳቤዎች ሲያነሳ ሉተር የዓለምን ስራ ዲቮትሊ በዴዲኬሽን የሚሰራ ሰው ስጋንም ዓለምንም ራሱንም ክዶ እንደተቀመጠ ሰው እኩል ምንዳ ይቀበላል ነው ያለው። ስራ መስራት ለምን ፈጣሪን መምሰል ማለት መስራት ማለት ነው። መፍጠር፣ ማስዋብ፣ ማሳመር ማለት ነው። እጅና እግር አጣጥፎ መቀመጥ ማለት አይደለም። ወንጌላውያን ሲጀምሩ እያረሱ ያመልካሉ፣ እየበሉ ያመሰግናሉ፣ ስብሰባ ውስጥ ይነጋገራሉ። አሁን ንግግሩ ሁሉ ቸርች ሆነ ማለት ነው። አምልኮም ቸርች ብቻ። ችግኝ የተከል መዘመር እንዳለብን እናንተ ካላስተማራችሁ፣ ከተማ እየጠረግን ማምለክ እንደሚቻል እናንተ ካላስተማራችሁ ቅድም ያልኳችሁ ነገር ይመጣል። ሁሉም ካልሰራ ያው አይሰራም ፕሪንሲፕሉ። ይሄን ከስራ አንፃር ምሳሌ ላይ ምርቱን የሚደብቅ የተረገመ ነው ይላል። ስራ የሰራሃውንም ፍሬ አሳይ። አዲስ አበባ ውስጥ ኢንፍሌሽን አለ። ሰምዌር ስንዴ ተቀምጧል። ማን ያመረተው እየደበቀ ያለው? ወይም ምሳሌ 11:26ን አላነበበም፣ ወይም ምሳሌ 11:26ን አልነገራችሁትም። ብትጠይቁት ግን ክርስቲያን ነኝ 20 ዓመት 30 ዓመት ይላል ያ ሰው። ያመረትከውን የምትደብቅ ከሆነ የተረገምክ ነህ እያለ አንተ ደግሞ መጽሐፍ ቅዱስ ብቻ እያልክ ሰዎች ሲቸገሩ የምናይበት ነገር ተፈጥሯል። ከስራ አንፃር፣ ከኢንቨስትመንት አንፃር መቼም ወጣቶቹ እንኳን ደህና ናችሁ። ግን ከኢንቨስትመንት አንፃር የአውሮፓን የቀየረው ስራ ኢንቨስትመንት መሆኑን ቅድም እንዳነሳሁት ወንጌላውያን አስተምረዋል። ባይብል ላይ እንጀራህን ውሃ ላይ ጣለው ከብዙ ቀናት በኋላ ታገኘዋለህ የሚለው ሐሳብ መክብብ ላይ የተጻፈው እንጀራ ውሃ ላይ ቢጣል አትፌስ ቫልዩ ከወሰዳችሁ እንደዛ ከተወሰደ ይበሰብሳል። ከብዙ ቀናት በኋላ ታገኘዋለህ ማለት የሆነ መልካም ዘር ብትዘራ በብዙ ታጭዳለህ የሚል ትርጉም ነው። ለእናንተ መንገር አስቸጋሪ ቢሆንም የሚገባኝ እንደሱ ነው። ኢንቨስት አድርግ፣ አታስቀምጥ፣ ስራበት። ጉልበትህን፣ ዕውቀትህን፣ ገንዘብህን ወደሚጠቅም ልማት አውለው፣ አትከስርም ነው። ጊዜን በጣም የሚሰስቱ ሰዎች አሉ። ዛሬማ ጊዜ እንትን ቀን ነው ምናምን በጣም ይሰስታሉ። ጊዜ የተሰጠው ተወስኖ ነው። ያ ካለቀ ሁሉም ይሄዳል። በተሰጠው ጊዜ በጣም መስራት ጥሩ ነው፣ ግን ብዙ ሰው እንደዛ አይደለም እና ከኢንቨስትመንት አንፃር